ሰላም ሰላም ማየ ዮርዳኖስ ሰላም ሰላም ማየ ዮርዳኖስ ሰላም ሰላም ማየ ዮርዳኖስ ዮሐንስ كنزل عمتها بالسلام يصرحنا كبرات بيتسب كيف عليه لا فاميلي كلها احنا تاكلنا بنينا راينا بيبرخي مو راي وبتحيتني تقدم دولة سوي دخي مون رأيون قصيدني مسألة بيروزني رأيون مسرازر بابا أو شيء نابتم كت نقعد لنا بيتسب هنزا إلنا زنت إلنا فاميلو كلها احنا تأكلنا آمين የጥምቀት በዓል እንድናከብር አምላካችን እግዚአብሔር ረድቶናል። ነገር ግን ከቅድሟ ወይም ከጠዋቷ ሰዓት በፊት ብዙ ወንድሞቻችን፣ ብዙ እህቶቻችን፣ ብዙ እናቶቻችን፣ ብዙ አባቶቻችን እንደኛ ለዚህ ሰዓት ሳይበቁ እግዚአብሔር ጠርቷቸው ወደ ላይኛው ዓለም ሄደዋል። እኔና እናንተ ግን እድለኞች ነን። በደንብ አመስግኑት በእውነት። ስለዚህ ደክሟችኋል። ሰፊ መርሃ ግብር አለ። ታቦቱም ወደ መንበረ ክብሩ ወይም ደግሞ ወደ ማደሪያው ከገባ በኋላ ቀጥታ የወንጌል አገልግሎት፣ ከዚያም የማህሌት አገልግሎት፣ ከዚያም የቅዳሴ አገልግሎት እስከ ሌሊቱ 10 ሰዓት ድረስ ይቀጥላልና እናንተም እኛም እንዳንደክም ፕሮግራሙን አጠር ነው የምናደርገው። ከዚህ በመቀጠል የሚቀረን ሊቃውንተ ቤተ ክርስቲያን እግዚኡ መርሃ የሚባለውን የባህረ ጥምቀቱን የዋዜማውን ያሬዳዊ ወረብ ነው የሚያቀርቡልን። ሁላችንም በጋራ ከነሱ ጋር እንዘምራለን። ሊቃውንት ወደዚህ ነውና ያሬዳዊ ወረብ ታቀርቡላላችሁ። እግዚአብሔር ከሁላችን ጋር ይሁን። አሜን።
እየገሰጹ ስለ ክርስቶስ ተናግረዋል። ስለዚህ መንፈስ ቅዱስ ጽዋዕን ያደርጋልና ለሁላችንም ስለ ክርስቶስ እንድንመሰክር በእውነት የተሰቀለውን ጌታ፣ በእውነት በዮሐንስ እጅ የተጠመቀውን ጌታ፣ በእውነት በሰዓት የሚያጠምቀውን ጌታ እንድናመሰግነው ያለ ፍርሃት ስለ ድንግል ማርያም እንድንሰብክ፣ ስለ ድንግል ማርያም እንድንናገር፣ ስለ ቅዱሳን ክብር እንድንናገር አምላካችን መድኃኒታችን ኢየሱስ ክርስቶስ ለሁላችንም መንፈስ ቅዱስን ይላክልን። መንፈስ ቅዱስን የያዘ አይፈራ፣ እግዚአብሔርን የያዘ አይፈራ፣ ድንግል ማርያምን የያዘ አይፈራ። እኛ ነቢያት ቅዱሳን በእውነት እግዚአብሔርን ይዘው በእውነት ከእግዚአብሔር ጋር ስለሆኑ ከመጨረሻ ድረስ ታምነው እነርሱ እንደ እሳት እንደ ሻማ እየቀለጡ በእውነት ይችን ሃይማኖት በእውነት አቆይተውልናልና በእውነት ለአባቶቻችን ምስጋና ይድረሳቸው፣ በረከታቸው ይደርብን። አብረን እግዚአብሔርን እናመሰግናለን። ዘማሪ በሱ ፍቃድ ይዘምርልናል። አብረን እናመሰግናለን፣ አብረን እንዘምራለን። ወደ ዝማሬ ወስዳቸዋለሁ። ተቀበሉን እልልልል ደስ ይበለን እልል ማዶ ያላችሁ እስኪቻችሁ አጅበን መጣን እግዚአብሔር አብን እልል ብላችሁ ተቀበሉን እልልልል ደስ ይበለን እልልልል ደስ ይበለን አጅበን መጣን ተክለ ሃይማኖትን እልል ብላችሁ ተቀበሉን እልልልል ደስ ይበለን እልልልል ደስ ይበለን አጅበን መጣን ሰላም ማየ ዮርዳኖስ ሰላም ሰላም ማየ ዮርዳኖስ ሰላም ሰላም ማየ ዮርዳኖስ ዮሐንስ አጥምቆ በመንፈስ ቅዱስ ዮሐንስ አጥምቆ በመንፈስ ቅዱስ ዮሐንስ አጥምቆ በመንፈስ ቅዱስ ዮሐንስ በመንፈስ ቅዱስ
የጥምቀት በዓል እንድናከብር አምላካችን እግዚአብሔር ረድቶናል። ነገር ግን ከቅድሟ ወይም ከጠዋቷ ሰዓት በፊት ብዙ ወንድሞቻችን፣ ብዙ እህቶቻችን፣ ብዙ እናቶቻችን፣ ብዙ አባቶቻችን እንደኛ ለዚህ ሰዓት ሳይበቁ እግዚአብሔር ጠርቷቸው ወደ ላይኛው ዓለም ሂደዋል። እኔና እናንተ ግን እድለኞች ነን። በደንብ አመስግኑት በእውነት። ስለዚህ ደክሟችኋል። ሰፊ መርሃ ግብር አለ። ታቦቱም ወደ መንበረ ክብሩ ወይም ደግሞ ወደ ማደሪያው ከገባ በኋላ ቀጥታ የወንጌል አገልግሎት፣ ከዚያም የማህሌት አገልግሎት፣ ከዚያም የቅዳሴ አገልግሎት እስከ ሌሊቱ 10 ሰዓት ድረስ ይቀጥላልና እናንተም እኛም እንዳንደክም ፕሮግራሙን አጠር ነው የምናደርገው። ከዚህ በመቀጠል የሚቀረን ሊቃውንተ ቤተ ክርስቲያን እግዚኡ መርሃ የሚባለውን የባህረ ጥምቀቱን የዋዜማውን ያሬዳዊ ወረብ ነው የሚያቀርቡልን። ሁላችንም በጋራ ከነሱ ጋር እንዘምራለን። ሊቃውንት ወደዚህ ነውና ያሬዳዊ ወረብ ታቀርቡላላችሁ። እግዚአብሔር ከሁላችን ጋር ይሁን።